የፀጉር ቆዳችሁ ያፈከፍካል? ፎረፎር ነው ብላችሁ የፎረፎር ሻምፖ እየተጠቀማችሁ ነው? ችግሩ ግን ፎረፎር ሳይሆን ድርቀት ቢሆንስ? ፎረፎር እና የቆዳ ድርቀት ምልክታቸው ተመሳሳይ ቢመስልም የሚከሰቱበት ምክንያትና ህክምናቸው ግን ፍጹም የተለያየ ነው። ሰላም፣ እንዴት ናችሁ ውድ የቻናሌ ቤተሰቦች? ዛሬ ብዙ ሰዎችን የሚያምታቱትን ሁለት ችግሮች ፎረፎር እና ደረቅ የራስ ቆዳ እንዴት መለየት እንደምንችል እነግራችኋለሁ። ስለ ፎረፎር በሰራውላችሁ ቪዲዮ አንድ ያነበብኩት አስተያየት ቆዳዬ ነጭ ይሆናል ወይም አመዳም ነው፣ ፈሳሽ ቅባት ስቀባው ነው ደህና የሚሆነው እና አያሳክከኝም የሚል ነበር። በዛሬው ቪዲዮ ሁለቱን ችግሮች እንድትለዩዋቸው በደንብ ግልጽ አድርጌ የምነግራችሁ ይሆናል። ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ፎረፎር ከዚህ በፊትም በቪዲዮ እንደነገርኳችሁ በቅባት መብዛት የሚመጣ ነው። ማላሴዚያ የሚባል የሁሉም ሰው ቆዳ ላይ ያለ ፈንገስ ከመጠን በላይ ሲበዛ ነው ፎረፎር የሚከሰተው። ከመጠን በላይ እንዲራባ የሚያደርገው አንዱ ምክንያት የቅባት መብዛት ነው። ምክንያቱም ማላሴዚያ የሚመገበው ቅባቱን ስለሆነ ማለት ነው። በዚህ መሰረት ፎረፎር ምን ይመስላል የሚለውን በዝርዝር እንመልከት። አንደኛ፣ ፎረፎር ቆዳ ላይ ነጭ ሆኖ ሲያፈከፍክ እንደ ቅርፊት የሚመስል ነገር ነው የሚታየው። ቆዳው ላይም ፀጉሩ ውስጥም የሚሰገሰገው ትንሽ በመጠኑ ከፍ ያለ ቅርፊት መሳይ ነገር ነው። እንዲሁም በቀላሉ ተራግፎ የማይወጣ ነው። ሁለተኛ፣ ፎረፎር ሲሆን ማሳከክ ይኖረዋል እና ከማከኩ ጋር ተያይዞ ቆዳ ይቆጣል ወይም ኢንፍላሜሽን ይኖረዋል። ያ ማለት የቆዳ መቅላትና ቦታው ላይ ማቃጠል ወይም እንደ ቁስል ማመም ማለት ነው። ሶስተኛውና ዋነኛው ከድርቀት በጣም የሚለይበት ነገር ደግሞ ፎረፎር ቅባት ስትቀቡት አይሻለውም። እንደውም ከሰዓታት በኋላ ብሶበት ነው የምታገኙት። ሌላው ደግሞ ፎረፎር አንዳንድ ሰው ላይ ከራስ አልፎ ወደ ቅንድብና ወንዶች ላይ ደግሞ ወደ ጺም ሊዳረስ ይችላል። ፎረፎር ሲሆን ቅንድብና ጺም አካባቢ ማፈክፈክ፣ ማሳከክና መቆጣት አብሮ ሊኖር ይችላል። ሁለተኛው ችግር ደግሞ የራስ የቆዳ ድርቀት ቆዳው በቂ ወዝ ሳይኖረው ሲቀር ነው የሚከሰተው። ከፈንገስ ጋር ምንም አይያያዝም። ቆዳ አንዳንዴ በተፈጥሮ ምክንያት በቂ ወዝ ላያመርት ይችላል። አንዳንዴ ኬሚካል የበዛበት ሻምፖ ስትጠቀሙ ቆዳውንም ፀጉሩንም ሊያደርቀው ይችላል። ቶሎ ፀጉር መታጠብና የአየር ንብረትም አስተዋጽኦ ሊኖራቸው ይችላል። ደረቅ የራስ ቆዳ ምን ይመስላል የሚለውን በዝርዝር እንየው። ከዛ በፊት ግን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉልን። ጥያቄና አስተያየታችሁን ደግሞ በኮሜንት ማስቀመጥ እንዳይረሳ። አንደኛ፣ ቆዳው ሲያፈከፍክ የሚታየው ድርቅ ያለ ዱቄት የሚመስልና በቀላሉ የሚራገፍ ፍሌክ ነው። ሁለተኛ፣ ቆዳው የመወጠር ወይም የመጨምደድ ስሜት አለው። አንዳንድ ሰዎች እንደውም ራስ ምታትም እንዳላቸው ይናገራሉ፣ ቆዳቸው ሲደርቅ ማለት ነው። ራስ ምታት በብዙ ምክንያት የሚመጣ ስለሆነ የቆዳ ድርቀት ራስ ምታት ያመጣል ብሎ ለመደምደም ይከብዳል። ነገር ግን ምናልባትም ራስ ምታት የሚሉት ይሄን የመወጠርና የመጨምደድ ስሜት ሊሆን ይችላል። ሶስተኛ፣ ቅባት በተለይ ፈሳሽ ቅባት ሲቀቡት የመሻል ነገር ያሳያል። ምልክቱም ስሜቱም ሁሉ ያገግማል ማለት ነው። አራተኛ፣ የራስ ቆዳ ሲደርቅ ሊያሳክክ ይችላል። ነገር ግን እንደ ፎረፎር ከባድ ማሳከክ የለውም ወይም ቆዳ እስከሚቆጣ ድረስ አይደለም። ቀለል ያለ ማሳከክ አልፎ ሊኖረው ይችላል። አምስተኛው ነገር የራስ ቆዳ መድረቅ አየር ንብረቱ ቀዝቃዛ ሲሆን፣ እርጥበት የሌለው ሲሆንና በሞቀ ውሃ ስንታጠብ እንዲሁም ኬሚካል የበዛበት ሻምፖ ስንጠቀም ይብስበታል። እዚህ ጋር ልብ እንድትሉ የምፈልገው ችግሩ ፎረፎር ሆኖ ብዙ ላያሳክክ ይችላል፣ ወይም ደግሞ ችግሩ ድርቀት ሆኖ ማሳከኩ ሊበረታ ይችላል። ስለዚህ አንድ ምልክት ብቻ ይዘን የኔ ችግር ፎረፎር ነው ወይም ድርቀት ነው ማለት አይቻልም። ነገር ግን ሁሉንም ምልክቶች አስተውላችሁ የእናንተ ችግር የትኛው እንደሆነ ካወቃችሁ ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ሌላው ነገር የእናንተ ችግር ድርቀት ሆኖ የፎረፎር መድኃኒት የምትጠቀሙ ከሆነ ድርቀቱን ታባብሱታላችሁ። ችግራችሁ ፎረፎር ሆኖ ደግሞ እንደ ድርቀት ቅባት ምናምን እየተቀባችሁት ከሆነ ፎረፎሩን ታባብሱታላችሁ ማለት ነው። ስለዚህ ልዩነቶቹን ማወቃችሁ ለዚህ ይረዳችኋል። በዛውም ትክክለኛ ችግሩን ማወቅ ገንዘባችሁንም ጊዜያችሁንም ይቆጥብላችኋል። ቶሎ መፍትሄውን እንድታገኙ ይረዳችኋል ማለት ነው። በቀጣይ ድርቀት የሚያስቸግራችሁ ሰዎች ምን መጠንቀቅ እንዳለባችሁና የፀጉር አያያዛችሁ ምን መምሰል እንዳለበት እነግራችኋለሁ። ሰብስክራይብ እያደረጋችሁ ጠብቁን። ፎረፎር ለሚያስቸግራችሁ ሰዎች ማድረግ ያለባችሁን ጥንቃቄ እንዲሁም ያለ ሐኪም ትዕዛዝ ከፋርማሲ ማግኘት የምትችሏቸውን መድኃኒቶች ከነትክክለኛ አጠቃቀማቸው የሰራውላችሁ ቪዲዮ አለ፣ እየገባችሁ ተመልከቱት።